ሰላም ውድ የአርሰናል ቤተሰቦች እንዴት ቆያችሁልን? በዛሬው ቱቱ ክለባችን አርሰናል የመለከቱ አሁናዊ አዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ ቻናሉን በቅድሚያ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱም መረጃዎች አለፍን። አብራችሁን ቆዩ። አርሰናል በዓለም ዋንጫው ደምቆ የነበረውን ጃፓናዊ የሜንዝ አማካይ ካይሹሳኑን ለማስፈረም ንግግር መጀመሩ ተሰማ። የ25 ዓመቶች ከቡርኖ ጉማሬሽ በተሻለ ርካሽ አማራጭ ተደርጎ የሚታይ ሲሆን ማይንዞች ተጫዋቹን እስከ 60 ሚሊዮን ዩሮ እንደሚገምቱትም ተዘግቧል። ሳኖ በዓለም ዋንጫ ላይ ለጃፓን ብሔራዊ ቡድን ድንቅ ብቃቱን ያሳይ ሲሆን በቡንደስሊጋ ውስጥም ኳስ በመንጠቅ ረገድ ካሉ ምርጥ አማካዮች አንዱ ሆኖ ጎልቶ መጥቷል። በአሁኑ ወቅት ሊቨርፑል ዝውውሩ ለመምራት የተሻለ እድል አለው ተብሎ ቢታሰብም አርሰናል አሁንም በፉክር ውስጥ ይገኛል ሲል ቲም ቶልክ ዘግቦታል። የሪያል ሶሴዳዱ ተከላካይ ጆን ማርቲን አሁንም በአርሰናል እይታ ውስጥ ይገኛል ተባለ። የስፖርት ዳይሬክተሩ አንድሪያ ቤርታ ክለቡ ለክረምቱ የዝውውር መስኮት የሚሆኑ ኢላማዎቹ መገምገሙ በሚቀጥልበት ወቅት በርካታ የተከላካይ አማራጮችንም መመልከቱንም ቀጥሏልም ተብሏል። አሁን ላይ ሶሴዳዱ ተከላካይ ጆን ማርቲን በክለባችን ዝርዝር ውስጥ ከሚገኙ ተከላካዮች መካከል አንዱም ነው ተብሏል። ዊሊያም ሳሊባ የደረሰበትን ጉዳት ተከትሎ አርሰናል እቅዶቹን በድጋሚ መገምገሙ ተሰማ። አሁን ላይ እንደ ዌስሊ ኢቫን ፍሬኒስዳ፣ ናምዲ ኮሊንስ፣ ቲኖ ሊቭራሜንቶና ኤዝሬ ኮንሳልቾች አሁን በአርሰናል ተከላካይ ኢላማ ዝርዝር ውስጥ ይገኛሉ ሲል ገሬም ቤሊ ዘግቦታል። የቀድሞ ክለባችን ተጫዋች ጄሬሚ ኢሊያደር ቡርኖ ጉማሬሽ አሁን ካሉት የአማካይ መስመር አማሮች አንጻር በሚኬል አርቴታ ቡድን እንዴት ሊስማማ እንደሚችል ምላሽ ሰጠ። ነገሩ ትንሽ ከበድ ያለ ይመስለኛል ሲል ይጀምራል። ምክንያቱም የውድድሩን ዘመን የጨረስከው በማርቲን ዙቢሜንዲ ነው፣ እሱ ግን በቡድን ውስጥ ቦታ ለማግኘት እንኳን ተቸግሮም ነበርም ብሏል። ሉዊስ ስኬሊ በድንገት ከየት መጣ ሳይባል በመሀል አማካይነት ያንን ቦታ ከዙቢሜንዲ ላይ መውሰዱ እናስታውሳለን። ይህንን እያልኩ ቢሆንም ማይልስ በውድድር ዘመኑ በዛ ቦታ ላይ ቋሚ ሆኖ ይጀምራል ብዬ ግን አላስብም ሲል ይናገራል። የሚሰማኝ ነገር ግን ጉማሬሽ የመጣ ከሆነ ያ ሁሉ ነገር ወዲያውን ለመጫወት ዝግጁ በሆኑት ተጫዋቾች ላይ ይወሰናልም ብሏል። ምክንያቱም በዓለም ዋንጫ የነበሩት ልጆች ሁሉም ለማንኛውም ዘግይቶ ስለሚመለሱ የውድድር ዘመን ለመጀመር ዝግጁም ላይ ሆኑም ይችላሉም ብሏል። ነገር ግን ቡርኖ ጉማሬሽ ከፍተኛ ደረጃ ላይ ያለ ምርጥ ተጫዋች ይመስለኛል። ታዲያ በዛ አሳለፍ ውስጥ የት ሊስማማ ይችላል ብሎ መጠየቅ ግድ ይላልም ብሏል። ለመናገር ይከብዳል። ምክንያቱም እዚያ ቦታ ላይ ዴክላን ራይስ አለ፣ በጥሩ ብቃት ላይ የሚገኘው ማርቲን ኦዴጋርድ አለ፣ እንዲሁም እዚያ ላይ ትልቅ ስራ መስራት የሚችለው ኤብሬቼ እዚያ ያለ እና ከሶስቱ ተጫዋች በበለጠ ተከላካይ በማድረግ በ6 ቁጥር ቦታ ይህን ተጫዋች እንዴት ታሰልፈዋለ ሲል ጠይቋል። አሊዳየር ስለ ማርቲን ኦዴጋርድ እና ስለ ካፒቴንነቱ ማድረግም ጠይቆ እንዲህ ሲል ይመልሳል። ኦዴጋርድን በአርሰናል ያለው ቆይታ ስትመለከት በጉዳት ምክንያት ብዙ መዋዠቆችና ደካማና ጠንካራ ጊዜያትን እያሳለፈ ይገኛል። በብቃቱ ደረጃ ላይ ያልነበረበትና ከደረሱበት ጥቂት ጉዳቶች ለማገም ጊዜ የወሰደበት የውድድር ዘመንም አሳልፎ ነበር። ስለዚህ ካፒቴን ከመሆኑ አንጻር እሱን እያሰብኩ የነበረ አርሰናል ደጋፊዎች እሱ ካፒቴን መሆን አለበት ወይም አርም ባንዱን ለዴክላን ራይስ መስጠት አለብን ብለው በሚለው ጉዳይ ላይ አሁንም እንደተከራከሩ እርግጠኛ ነኝ ብሏል። በደጋፊዎቹ መካከል የሚደረጉት ክርክሮች ሁልጊዜ ስትሰማ ሁሉም ሰው ደስተኛ የሚሆንበት መፍትሄ ምን ሊሆን እንደሚችል ለማሰብ ትሞክራለህ። ነገር ግን በግልጽ እንደሚታወቀው ካፒቴንህ ከጥቂት ወራት በፊት ዋንጫውን አንስቶ እያለ በእርግጠኝነት እሱ ዋና ሰው ነው እና መቆየት ያለበት ሰው ነው ብለህ ማሰብ አለብህም ብሏል። ነገር ግን አርሰናል እንደገና መሻሻል አለበት። ምክንያቱም ሌሎች ሁሉ የተሻሻሉ ነው። ሁሉም ሰው ገንዘብ እያወጣ ነው። እናም አንድ እርግጠኛ ነገር አለ። እሱም በነበሩ ተመሳሳይ ተጫዋቾች ብቻ መቆየት አትችልም። ያን የፕሪሚየር ሊግ ዋንጫ እንደገና ለመውሰድ የበለጠ ለመግፋት ፍላጎት ያላቸው አዳዲስ ጉልበትና ተጫዋቾችን ማግኘት አለባቸውም ብሏል። ስለዚህ አዎ ማርቲን መልቀቁና ሌላ ሰው መተካቱ ሊሆን የሚችል ነገር ነው ሲል ተናግሯል። የዊሊያም ሳሊባ ጉዳት በቤን ዋይት የአርሰናል ወደፊት ቆይታ ላይ ትልቅ ተጽዕኖ ሊያሳድር ይችላል ተባለ። ምክንያቱም የዚህ ተከላካይ ስም በቅርቡ ክለቡን ሊለቅ ይችላል ከሚሉ ወሬዎች ጋር መያያዙም ይታወሳል። ሆኖም ቤን ዋይት በመሀል ተከላካይነት የመጫወት ብቃት ስላለው ሳሊባ በሌለበት ጊዜ ገብቶ ክፍተቱን ለመሸፈን ሙሉ ብቃት ያለው መሆኑም ይህ ሁኔታ ወሳኝ ሊሆን ይችላልም ተብሏል። ስለዚህ እንደ ኮንሳ ወይም ላክሮክስ ያሉ በአርሰናል ደረጃ ላይ ናቸው ብዬ የማላስባቸው ከማስፈረም ይልቅ በቤን ዋይት ላይ ሕፃን ያለው ሲል ዘ ሃንድ ኦፍ አርሰናል ትናንት ምሽት አረጋግጦታል። አንድሪያ ቤርታ የአርሰናል የክረምት የዝውውር መስኮት በሚቀጥሉት 3 ሳምንታት ውስጥ እንዲጠናቀቅ ይፈልጋል ተባለ። የክለባችን የስፖርት ዳይሬክተር አንድሪያ ቤርታ የክለቡን ቀሪ የዝውውር ስራዎች በተቻለ ፍጥነት ለማጠናቀቅ ላይ ትልቅ ስራ እየሰራ መሆኑም ተዘግቧል። ዋነኛው ቅድሚያ የሚሰጠው ጉዳይ የሞርጋን ሮጀርስን ዝውውር ማጠናቀቅ ሲሆን ይህም አርሰናል የዝውውር መስኮቱን ከመጠናቀቁ በፊት ወዲያውን በብራድሊ ባርኮላና በሌሎች ኢላማዎች ትኩረት እንዲያደርግ ያስችለዋልም ተብሏል። የክለቡ ዓላማ አብዛኞቹ አዳዲሶች ከቅድመ ወደ
ዝግጅት ፕሪሲዝን በፊት እንዲመጡ ማድረግ ሲሆን ይህም ለሚኬል አርቴታ ከመጀመሪያው ቀን ጀምሮ ስብስቡን እንዲያቀናጅ እድል ይሰጠዋልም ተብሏል። አርሰናል የዝውውር ስራዎችን ቀድሞ ማጠናቀቁ ቡድኑ ለአዲስ ውድድር ዘመን የተሻለ ዝግጅት እንዲያደርግ ይረዳዋልም ተብሎ ይታመናል። በተጨማሪም የዓለም ዋንጫ ሊጠናቀቅ አንድ ቀን መቅረቱን ተከትሎ አንድሪያ ቤርታ የአርሰናል የዝውውር ስራዎች ያፋጥናል ተብሎ ይጠበቃልም ተብሏል። ክለቡ ብዙዎቹ ኢላማዎች በውድድሩ ላይ ትኩረት አድርጎ በነበሩበት ወቅት በትላልቅ ዝውውሮች ላይ ከመቸኮል የተቆጠበ ሲሆን በሚቀጥሉት ሳምንታት ድርድሮች ጠንከር ይላሉ ተብሎ ይጠበቃል። አርሰናል ዋና ዋና ዝውውሮችን ቀድሞ ለማጣቅ አሁን እየፈለገም ነው ተብሏል። ከሚኬል አርቴታ የታክቲክ ስርዓት ጋር እንዲላምዱ የፈልጉቶች አሁን ላይ ቅድሚያ እየተሰጣቸው ይገኛልም ተብለዋል። አርሰናሎች ማክስ ዶማን በሚቀጥሉት ዘመን በውሰት እንደማይሄድ አረጋግጧል። ሳካ በውድድሩ ዘመን መጀመሪያ ላይ የመሰለፍ ዕድሉ አነስተኛ ሊሆን ስለሚችል በሚቀጥለው ዘመን ማክስ ዶማን የበለጠ ኃላፊነት የመጫወቻ ጊዜ ሊሰጠው እንደሆነም ተሰምቷል። ስለሆነም አሁን ላይ ማክስ ዶማን በውሰት ከአርሰናል ጉዳይ አብቅቷልም ተብለዋል። አርሰናል ለሌቪዥኮ የክንፍ ተጫዋች አንቶኒዮ ኑሳ የመጀመሪያውን የ40 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ የተዘጋጀ ነው ተባለ። ይሄ ኖርዌይ ብሔራዊ ተጫዋች በዓለም ዋንጫ ላይ ባሳዩ ድንቅ ብቃት ምክንያት በሚኬል አርቴታ የዝውውር ዝርዝር ውስጥ ከፍተኛ ቦታ ላይ ተቀምጧልም ተብሏል። ሊቨርፑል፣ ኒውካስትል እና ጁቬንቱስ የአንዳንድ ተጫዋች ሁኔታ የተካተሉ ካሉ ክለቦች መካከል ሲሆኑም ሌቪዥክ ቢያንስ እስከ 60 ሚሊዮን ዩሮ ከዝውውሩ ይፈልጋልም ተብሏል። ጋብሪኤል ማርቲኔሊ ስለ ወደፊት ጣፋንቶ ለሚወሩት ወሬዎች ምን ላይ ሰጠ? እኔ አርሰናል ተጫዋች ነኝ፣ ትኩረቴ በዚያው ላይ ነው። ሁልጊዜም ወሬዎች ስለሚኖሩ ከጀርባ ለሚወሩት ነገሮች ትኩረት መስጠት አልፈልግም። ምን ብሎ በአርሰናል መሆኔን ከልብ ወደዋለሁ። የክለብ ብዙ ነገር ሰጥቶኛል። እናም ወደ ሜዳ በገባው ቁጥር ለክለቡ አርማ ያለኝን ሁሉ እሰጣለሁ ሲል ይናገራል። እርግጥ ነው በእግር ኳስ ማይገመት ሊሆን ይችላል። አንድ ቀን ሁኔታዎች ተቀይሮ መውጣት ቢኖርብኝም ይህ ክለብ እኔ ትልቅ ትርጉም ስላለው ለእኔ በጣም የሚያሳዝን ቅስበት ይሆን ነበርም ብሏል። ነገር ግን አሁን እዚህ በመሆኔ ደስተኛ ነኝ እና ሙሉ ትኩረት የአርሰናል የበለጠ ስኬት እንዲያስመዘግብ መርዳት ላይ ነው ሲል ጋብሪኤል ማርቲኔሊ ተናግሯል። አርሰናል በኤዝሪ ኮንሳል ያለውን ፍላጎት እያጠናከረ መሆኑ የተገለጸ ሲሆን የአስቶን ቪላና የእንግሊዝ ብሔራዊ ቡድን ተከላካይ የሆነው ተጫዋች ለማስፈረም የዝውውር ጥያቄ ለማቅረብ አሁን ላይ አርሰናል ዝግጁ መሆኑም ተዘግቧል። ኮንሳ በቪላ ፓርክ ድንቅ ብቃቱን እያሳየ የሚገኝ ሲሆን በዚህ ክረምት በተካሄደው 2026 የዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር ጥሩ የውድድር ጊዜ ማሳለፉ የሚታወሳል። ዴይሊ ሜል እንደዘገበው ከሆነ የ8 ዓመት ተከላካይ ከአስቶን ቪላ ጋር ባለው ኮንትራት ላይ 2 ዓመታት የቀሩ ሲሆን መድፈኞቹ እሱን ለማስፈረም እንቅስቃሴ ለመጀመር በመዘጋጀታቸው ምክንያት በቪላ ያለው ቆይታ አሁን ላይ አጠራጣሪ የሆነም ነው ተብሎ ይህ ዜና የወጣው አርሰናል ኮንሳ እንዲሁም ዌስትሃሙን ኮንስታንቲኖስ ማቭራፖነስን በአይን ውስጥ እንዲያስገባ ቀደም ብሎ ከወጣው ዘገባ መቀጠል ነው። ሚኬል አርቴታ ፈረንሳይ በዓለም ዋንጫው ግማሽ ፍጻሜ በስፔን ስትሸነፍ በደረሰበት ጉዳት ምክንያት ከሜዳ ለረጅም ጊዜ የሚርቆን የዊሊያም ሳሊባን ተተኪ አሁን ላይ እየፈለገም ነው ተብለዋል። አርሰናልና ጁሊያን አልቫሬዝ ምናልባትም ሊገናኙ ይችላሉ ተባለ። አርሰናል በዚህ ክረምት በጁሊያን አልቫሬዝ ላይ የጀርባ ፍላጎት እንዳለ የተገለጸ ሲሆን የስካይ ስፖርቱ ዳርሜ ሼት መድፈኞቹ የአትሌቲኮ ማድሪድ አጥቂ ለማስፈረም እንዴት ያለ እንቅስቃሴ ሊያደርጉ እንደሚችሉ አብራርተዋል። ምንም እንኳን አትሌቲኮ አልቫሬዝን የማይሸጥ መሆኑን በይፋ ቢገልጽም ከአርጀንቲና ኮከብ ጋር በተያያዘ ትልቅ ለውጥ ከመጣ በሚል መድፈኞቹ ሁኔታዎችን በቅርበት መከታተላቸውንም ቀጥለዋል ብሏል። ሼት በሰጠው ማብራሪያ መሰረት አልቫሬዝ ራሱ ክለቡን መልቀቅ የሚፈልግበት ሁኔታ ሊፈጠር እንደሚችልና ያ በሚሆንበት ጊዜ አትሌቲኮ በማንኛውም ሁኔታ ተጫዋቹን በላሊጋ ላይ የሚፎካከረው ባርሴሎና አሳልፎ ከመስጠት ይልቅ ለአርሰናል መሸጠን ሊመርጥ እንደሚችል ዝርዝር መረጃዎችን ተመልክቻለሁ ብሏል። ለአሁኑ ግን አትሌቲኮ አልቫሬዝን ለማቆየት ሙሉ በሙሉ የቆረጠ ይመስላል። ተጫዋቹም ራሱም ለመልቀቅ ግፊት እያደረገ መሆኑን የሚያሳይ ግልጽ ፍንጭም የለም ብሏል። ሆኖም ግን አርሰናል በጁሊያን አልቫሬዝ ዝውውር ላይ አሁንም አለ ሲል የስካይ ስፖርቱ ጋዜጠኛ ይናገራል። ባርሴሎና አልቫሬዝን ለመከታተል ማቀዱ ምክንያት ነው። ምክንያቱም የ26 ዓመቱ አጥቂ በስፔን በነበረው ቆይታ ከፍተኛ ግብ አስቆጣሪ ነበር ሲሆን ክለቡን ለቆ ለሚሄዱ አንጋፋ አጥቂ ሮበርት ሌዋንዶስኪ በረጅም ጊዜ ተተኪ ለመሆን ፍጹም ተስማሚ ይሆናልም ብሏል። ሆኖም አርሰናል ግን ተጫዋቹን ለማስፈረም አሁን ትልቅ ቦታ ላይ የሚገኛለን ብሏል። አርሰናል የተጫዋቹን ዋጋ ማስቀነስ ከቻለ አሁን ላይ ከአትሌቲኮ ጋር ለመደራደር ዝግጁም ነው ሲል ጋዜጠኛው አረጋግጦታል። አርሰናል የክለቡን የዝውውር የዋጋ ክብረ ወሰን ሊሰብር በሚችል ተጫዋች ላይ ጥቃት ለመሰንዘር ሲዘጋጅ የግል ጥቅማ ጥቅም ስምምነቶቹ ሊጠናቀቁም ተቃርበዋል ተባለ። አርሰናል ከሞርጋን ሮጀርስ ጋር በግል ጥቅማ ጥቅሞች ዙሪያ መነጋገር ከጀመሩ የሰነባበት ሲሆን አሁን ላይ ከስምምነት ለመድረስ ሙሉ በሙሉ መቃረቡ የተሰማ ሲሆን ከአስቶን ቪላ ጋር ከክለብ ወደ ክለብ የሚደረገው ድርድር በመጀመር በሁኔታው ላይ እርምጃ ለመውሰድ የተዘጋጁ መሆኑም ተዘግቧል። ይህን መረጃ ያጋራው ታዋቂ ጋዜጠኛ ፋብሪዚዮ ሮማኖ ሲሆን በዩቱብ ቻናሉ ላይ ባስተላለፈው መረጃ
መረጃ ስለ ዝውውር ሂደቱ ትልቅ ወቅታዊ መረጃንም ሰጥቷል። አርሰናል ክሪስቶስ ዞሊስን ለማስፈረም በሂደት ላይ ከመሆኑ በተጨማሪ ሮማኖ ከዚህ በታች ባለው አዲሱ መረጃ ለሮጀርስ ትልቅና ታላቅ ግብ ያለው ዝውውር ለማድረግ አርሰናል እያለ በመሆኑ የክለቡ እንቅስቃሴ በዚህ ብቻ የሚያበቃ አይመስልም ብሏል። የፕሪሚየር ሊጉ ሻምፒዮኖቹ ከብራድሌ ባርኮላ ጋር ስማቸው የተያዘ ቢሆንም ሮማኖ አርሰናል ለግራ መስመር ክፍ ቦታው የሚፈልገው ዋነኛ ኢላማው አሁንም ሮጀርስ መሆኑን ግልጽ አድርጓል። የባርኮላ ወደ ሊቨርፑል የማራት ዕድል ይበልጥ ሰፊ መሆኑን የጠቀሰው ሮማኖ ስለ ሮጀርስ ወደፊት ዕጣ ፈንታ አንዳንድ አስደሳች ዝርዝር መረጃዎችንም ሰጥቷል። አርሰናል በሮጀርስ ዝውውር ላይ ወደፊት እየገሰገሰ ያለው ሮማኖ ነገር ግን ዝውውሩ እስከ 130 ሚሊዮን ፓውንድ ግን ሊያስወጣ ይችላልም ብሏል። ፋብሪዞ ሮማኖ ሲናገር እንዲህ ይላል። ለብራድሌ ባርኮላ በአሁኑ ወቅት ምንም አይነት ንቁ ድርድር የለም። እኔ ካለኝ መረጃ መሰረት አርሰናል በአዲስ ክንፍ ተጫዋችነት ወደ ስብስቡ ለመጨመር የሚፈልገው አሁንም ሞርጋን ሮጀርስ ነው ሲል ይናገራል። ከተጫዋቹ ወገን ጋር የተደረጉ ነገሮች በጥሩ ደረጃ ላይ ይገኛሉ ያለው ፋብሪዞ ሮማኖ በኮንትራት ጉዳዮች ላይ ምንም አይነት ችግር የለም ብሏል። የግል ጥቅም ስምምነቱ ሊጠናቀቁ ተቃርቧል። ጥቂት ዝርዝር ጉዳዮች ብቻ ነው የቀሩት። አርሰናልም ጥቃት ለመሰንዘር ዝግጁም ነው ብሏል። አርሰናል የአዲሱ የክንፍ ተጫዋቹ ሞርጋን ሮጀርስ ድርድር ለመጀመር አሁን ላይ ዝግጁም ነው ብሏል። ስለዚህ በክለቦቹ መካከል የሚደረገው ድርድር በቅርቡ ይጀምራል ያለው ፋብሪዚዮ ሮማኖ አርሰናል ወደ ስብስቡ ሊጨምር የሚፈልገው ሮጀርስን ብቻ ስለሆነ ምናልባትም ወደ ቪላ ገፍቶ ይሄዳሉ ብሏል። ያም ሆኖ ቴሌግራፍ እንደዘገበው ሮጀርስ እስከ 130 ሚሊዮን ፓውንድ ሊያስወጣ ስለሚችል ይህ ለአርሰናል ትልቅ እንቅፋትም ሊሆንም ይችላል። ይህ ዋጋ እውን የሚሆነው ከሆነ ቢቢሲ ስፖርት እንደዘገበው ከሆነ ዴክላን ራይስ ያስፈረሙበትን ዋጋ በበለጥ ለመድፈኞቹ በታሪካቸው ከፍተኛ ክለብ የዝውውር ዋጋ ክብረ ወሰን ይሆናልም ተብለዋል። ቡርኖ ጉማሬሽ ከኒውካስትል ወደ አርሰናል ለማምራት የሚያደርገው ጉዞ በጣም የቀረበ መሆኑ ዝውውሩ እውን እንደሚሆን ተጠቁሟል። ጉማሬሽ ክለቡ መልቀቅ እንደሚፈልግ ለማግቢሶቹ ካሳወቀ ሳምንታት የተቆጠሩ ሲሆን አንቶኒ ጎርደንና ሳንድሮ ቶናሊ ቀድሞ ክለቡ የለቀቁ በመሆናቸው ክለቡ ያለ እነዚህ ታላላቅ ኮከቦች እንደ ቀድሞ ተወዳዳሪ ላይሆን ይችላልም ተብሏል። የብራዚል አማካይ መልቀቅ የመነጨው እሱን ለማስፈረም ግፊት እያደረጉት ከሚገኝ የፕሪሚየር ሊግ ሻምፒዮኖቹ አርሰናል ካላቸው ፍላጎትም ነው ተብሏል። አርሰናሎች ቀደም ሲል ጥቂት ሙከራዎችን ማድረጋቸው የሚታመኑ ሲሆን ሁሉም በኒውካስትል ውድቅ ቢደረግባቸው በሂደቱ ላይ ግን መሻሻሎች ታይተዋልም ተብሏል። የነገሮች መሻሻል ኒውካስትል ተጫዋቹን እንደሚያጣ እንዲሰማ ያደረገ ቢሆንም የዝውውር ዋጋ ግን አሁን በእርግጠኝነት አልታወቀምም ተብሏል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቡርኖ ምናልባትም የኒውካስትል የልብ ትርታ ነው። ደጋፊዎችን በዚህ እንደሚስማሙ ይታወቃል። ክለብ ወደፊት ለሚያደርገው ጉዞ እሱ ልብና ነፍስ ሆኖ ይቆያል ብሎ እያሰቡም ነው ብሏል። እስከ 90 ሚሊዮን ፓውንድ አካባቢ ለመሀል ሜዳው ተጫዋች ኒውካስትል አሁን ላይ ከዝውውሩ ይፈልጋልም ብሏል። አሁን ላይ እንዳሁን መረጃዎች ከሆነ ወደ ለንደን አምርቶ ለአርሰናል ለመጫወት ከወሰነ ተጫዋቹ አርሰናል ኒውካስትል ሊቀበል የሚችለውን ያህል ማራኪ የዝውውር ጥያቄ ማቅረብም አለበትም ሲል ፉትቦል ኢንሳይደር ተናግረዋል። በተጨማሪም ቲም ቶልክ እንዳስነበበው ከሆነ ማክፒሶቹ ጉማሬሽ እንዲለቁ እስከ 100 ሚሊዮን ፓውንድ እንደሚጠይቁም ታውቋል። የውስጥ ምንጮች ቀደም ሲል እንደገለጹ ከሆነ ተጫዋቹ ክለቡ መልቀቅ ቢፈልግም በራሱ በኩል ንቁ የሆነ ግፊት እንደማያደርገና ወደፊት አፋንታው ለክለቡ እንደሚተውም ተናግሯል። የኒውካስትል ጸሐፊ ሊ ራይደር ጉማሬሽን በቀላሉ በክለቡ ላይ ተስፋ ቆርጦ የሚተው አይነት ተጫዋች እንዳልሆነ በድጋሚ ገልጿል። ስለሆነም አርሰናል ተጫዋቹን ለማስፈረም ትልቅ እንቅስቃሴ ማድረግ ይኖርበታልም ተብለዋል። ውድ ቤተሰቦች ለዛሬ በነበረን ቆይታ በዚያ በቃ። መልካም ቀን